ከቀረብኝ ኖሮ ለምን በላውት አያበቅለው የለ ሰኔና ግንቦት የግንቦቱ ባሰ አረም በዝቶበት እንዲል ገጣሚው የግንቦት ወር በኢትዮጵያ ታሪክ ውስጥ አያሌ ክንውኖች የተከናወኑበት የታሪክ ወቅት ነው። ምኒልክ በረንዳ ላይ ዱቅ ብለው የመጀመሪያውን ፎቶ የተነሱበት፣ የውጫሌ ውል የተፈረመበት፣ ልጅ ኢያሱ የነገሰበት፣ መንግስቱ ኃይለማርያም እና መለስ ዜናዊ የተወለዱበት ወር መሆኑ አይዘነጋም። የኤርትራን መገንጠል ወደ ኋላ እናቆየውና በዚህ በያዝነው ወር እንኳን አያሌ ነገሮችን የሰማንበትና ያየንበት ወር ነው። ሳዊሮስ በመንፈስ ቅዱስ ይሁን በመንግስቱ ይሁዳ ስልጣን ያዙበት፣ ጠቅላይ ሚኒስትሩ ወደ ጠፈር ይጓዛሉ የሚል ዜና መሰል ወሬ የሰማንበት፣ ዮናታን አክሊሉ ድሃ ለሚለው ቃል ጥቁር ጉንዳን የሚል አቻ ቃል ያገኘበት፣ ወያኔና ሻዕቢያ ዳግም በፍቅር ቅልጥ ብለው ስምምነት ያወረዱበት በዚህ በያዝነው ወር መሆኑ እሙን ነው። ፈጣሪ አይኑን ለተወሰኑ ሰከንዶች ከደን አድርጎ ሲከፍት አዲስ ሀገር ተገንጥሎ ወይም አንድ አዲስ ሀገር ተፈጥሮ ያድርባታል የሚባለው አፍሪካ ኤርትራ ከ30 ዓመታት ለአስጨራሽ ጦርነት በኋላ ሀገርነቷን አውጃ ሰንደቅ ዓላማዋን ተንበልበል ያለችው በዚሁ በያዝነው ወር ግንቦት 15 1983 ዓመተ ምህረት ነው። የኛዎቹ ጉዶችም ቀይ ባህር ለኤርትራ ምርቃት ሰጥተው በቁምጣና ሸበጥ 4 ኪሎ ከች ያሉት በዚሁ በግንቦት ወር እንደሆነ ሁላችንም የምናውቀው ታሪክ ነው። ኢትዮጵያ በግንቦት 20 ምን አጣች ምንስ አገኘች ብለን ብንጠይቅ ህወሓት መሩ ኢህአዴግ ሀገሪቱን ለ27 ዓመት ሲመራ 3 ነገሮችን አሳክቷል ልንል እንችላለን። 1 ዜጎች በአፍ መፍቻ ቋንቋቸው ትምህርት እንዲያገኙ አድርጓል። 2 ይለር ግን አንድነት በጉልበት የሚለውን እሳቤ በአንቀጽ 39 ህዝባር ሀ ማለትም የብሔር ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን እስከ መገንጠል መብት ሰጥቷል። 3 ለቴዲ አፍሮ ጃ ያስተሰርያል ለሚለው ሙዚቃ መነሻ ሐሳብ በመሆን አገልግሏል። ሀገሪቱ በግንቦት 20 ምን አጣች ብለን ብንጠይቅ በርካታ ነገሮችን እንዳጣች ግልጽ ነው። እስኪ የተወሰኑትን ለማየት እንሞክር። 1 ግዛታችን የነበረችው ኤርትራ ተገንጥላ ጎረቤት ሀገር ሆነች። 2 ኢትዮጵያን የሚያህል ሀገር ወደብ አልባ ሆነች። 3 45406 ስኩዌር ኪሎ ሜትር የሚያህል ቦታ ኢትዮጵያ ከነበራት ላይ አጣች። 4 በሚሊዮን የሚቆጠር አምራች ህዝብ ከኢትዮጵያ ተነጠለ። 5 አንድ የነበረ ህዝብ ለሁለት ተከፍሎ ሁሌም ለጦርነት የሚፈላለግ በጎሪጥ የሚታይ ህዝብ ሆነ። 6 ታሪክ፣ ባህል፣ እምነት፣ ማንነት በተለይ ደግሞ ጥንታዊ ስልጣኔ ከኢትዮጵያ ተገምሶ ሄደ። 7 ከ40 ዓመታት በላይ የተደከመበት የኢትዮጵያ ግዙፍ ሰራዊት ፈርሶ በባህላዊ የወያኔ ሰራዊት ተተካ። ወዘተ ወዘተ እያልን ልንጨምር እንችላለን። ኤርትራውያኑም ቢሆኑ በመገንጠላቸው ያጡት ነገር ቢኖር የትየለለ እንደሆነ ሁላችንም የምናውቀው ነው። አሁን ላይ ሁለቱም ህዝቦች ዓለም የሚያውቃቸው ጦርነትን፣ ረሃብን፣ ስራ አጥነትን ሽሽት ቁጥር 1 ስደተኛ መሆናቸው ነው። አንድ ህዝብ አንድ ቋንቋ ተናጋሪ ማህበረሰብ ለሁለት ሲከፈል ከማየት የበለጠ ምን የሚያሳዝን ነገር አለ? ሁለቱ ህዝቦች አንድ ህዝብ ለመሆናቸው ማሳያ የ1991 የኢትዮ ኤርትራ ጦርነት ማንሳት ብቻ በቂ ነው። 1991 ጦርነት ከጦርነቱ ባልተናነሰ የህዝቡን ወደ ሻከረ የመፈናቀሉ ጉዳይ እንደሆነ አይዘነጋም። ቁጥራቸው ቀላል የማይባል ኢትዮጵያውያን ከኤርትራ ሲፈናቀሉ የአይናቸው ቀለም ካላማረን ከማባረር ወደ ኋላ አንልም ያለው መሌ ስፍር ቁጥር የሌለው ኤርትራውያንን ማባረሩ አይዘነጋም። በዚህ የማፈናቀል ሂደት ታሪክ የማይረሳው ሰው ቢኖር የደቡብ ክልል ርዕሰ መስተዳድር የነበረው አባተ ኪሾ ነው። አባተ ኪሾ የትግራይ ተወላጆችን እና ኤርትራውያንን ከሐዋሳ ወደ መሃል ሀገር በአንድ አውቶቡስ ነበር አሳፍሮ የላካቸው። በውለታው ግራ የተጋባው መሌ አባተ ተጋሮችንም ከኤርትራውያን ጋር አብረህ እየላክ ነው በሰላም ነው ብሎ ቢጠይቀው ሁለቱም ህዝቦች ተመሳሳይ ቋንቋ ማለትም ትግርኛ ነው የሚያወሩት፣ መልካቸውም አንድ ነው፣
በምን ልለያቸው? እዛው አዲስ አበባ ወስዳችሁ የምታደርጉትን አድርጋችሁ ለዩዋቸው ማለቱ አይዘነጋም። ለጨዋታችን ማሳረጊያ እንዲሆን በዚሁ የኢትዮ ኤርትራ ጦርነት ወቅት በስደት ላይ የነበሩ ኤርትራውያንና ኢትዮጵያውያን በአንድ የምሽት መዝናኛ ክበብ ተገናኝተው ያሳለፉትን ፈገግ የሚያስብል ገጠመኝ ልጋብዛችሁና ፕሮግራሜን ላጠናቅቀው። በዛው በጦርነቱ ወቅት ሁለቱ ህዝቦች በተገናኙበት ቦታ ሁላ አንዱ አንዱን ለማብሸቅ የማይፈለቅሉት ድንጋይ አልነበረም። ከቅብጠት በአንዱ ቀን ኤርትራውያንና ኢትዮጵያውያኑ በቡድን ሆነው ራሳቸውን አንድ የምሽት መዝናኛ ክለብ ውስጥ ራሳቸውን ያገኛሉ። ሞቅ ብሏቸዋል። ጸብ መጀመሪያ ምክንያት እየፈለጉ ይመስላል። በመሃል የሙዚቃ ጨዋቱ ማለትም ዲጄው የኤርትራ ስለ ነጻነት የቴዝም ሙዚቃ ማጫወት ጀመረ። ኤርትራውያኑ ከተቀመጡበት ነቅለው በመነሳት ወደ መጨፈሪያው ወለል በማምራት ከሙዚቀኛው እኩል በመስፈን ዳንሱን ያቀልጡት ጀመር። እንደሚታወቀው የኤርትራና የሱዳን ዘፈን በባህሪው ረጅም ነው። ዘፈኑ በጣም ከመርዘሙ የተነሳ ኢትዮጵያውያኑ ከቆይታ ብዛት በዘፈኑ መወስወስ ጀመሩ። ተወስውሰውም አልቀሩ። ከተቀመጡበት በመነሳት ዳንሱን ያቀልጡት ጀመር። ኤርትራውያኑ በትዝብት መልክ መመልከት ጀመሩ። ከመሃል አንዱ ኤርትራዊ ለምን አላስገባላቸው ብሎ በማሰብ ድምፁን ከፍ አድርጎ ወደ ኢትዮጵያውያኑ እየተመለከተ እኛ የምንጨፍረው ከናንተ የተገነጠልንበትንና ነፃነታችን ያገኘንበትን ቀን በማስመልከት ነው። እናንተ ምን ቤት ናችሁ? ምንን በማስመልከት ነው ከኛ እኩል የሚጨፍሩት? ብሎ ኢትዮጵያውያንን ሊያሸማቃቸው ሞከረ። ያው እንደምታወቀው አበሻ መልስ አያጣም። ከኢትዮጵያውያኑ አንዱ ቀበል በማድረግ እኛ ደግሞ የምንጨፍረው ከናንተ የተገላገልንበትን ቀን ምክንያት በማድረግ ነው ብሎ የመልስ ምቱን አስገባለት። ጭፈራው ቀጠለ። እነሆ ይኸው ከዘመናት በኋላ ሁለቱም ሀገሮች የጦርነት አታሟቸውን መጎሰም ጀምረዋል። ከሌላ ዙር እልቂት ይሰውረን። ኢትዮጵያም ኤርትራም ለዘላለም ይኑሩ።